መርማሪ ማሁል በለመለመ ጫካ ውስጥ ጸጥ ያለ የሽርሽር ጊዜ ለማሳለፍ በሚሞክርበት ወቅት ካሜራውን ይዞ ጥቂት የተፈጥሮ ፎቶዎችን ለማንሳት ወደ ጫካው ጠለቅ ብሎ ይገባል። ነገር ግን የካሜራ ኦዲየንስ ከተፈጥሮ ይልቅ በጣም አስፈሪ ነገርን ይቀርጻል። ማሁል በካሜራ መመልከቻ ቀዳዳ በኩል ከአንድ ዛፍ ስር ምንም ሳይንቀሳቀስ የተቀመጠ ሰውን ይመለከታል። የሆነ ችግር እንዳለ በመጠራጠር ምስሉን አጉልቶ ሲያይ የሚያስደነግጥ እውነት ይገለጥለታል። ሰውየው ሬሳ ነበር እና ሰዎች ፎቶውን ተመልከቱ። ማሁል ሰውየው እንደሞተ እንዴት ሊረዳ ቻለ? ትኩረት ስጡ። ሰውየው አንገት ላይ ብዙ ጉንዳኖች አሉ። ይህ ማለት ሰውየው ሞቷል ማለት ነው። ምክንያቱም በህይወት ቢኖር ኖሮ በቆዳዩ ላይ ለሚርመሰመሱት ለነዚያ ሁሉ ጉንዳኖች መልስ ይሰጣቸው ነበር። ማሁል ወዲያውኑ ቀርቦ አስክሬኑን ሲመረምር በሟቹ ጀርባ ላይ ተሰክቶበታል። አንድ ሰው ገድሎታል ማለት ነው። ማሁል አካባቢውን በደንብ ቢፈትሽም ምንም አላገኘም። የሰውየውንም ኪሶች በጥንቃቄ ሲፈትሽ ምንም አይነት ሰነድም አላገኘም። ሆኖም ግን ግድያው ለስርቆት እንዳልተፈጸመ አረጋገጠ። እና ሰዎች ማሁል ግድያው ለስርቆት እንዳልተፈጸመ እንዴት አወቀ? በጥንቃቄ ተመልከቱ። ሰውየው በአንድ እጁ ውድ ሰዓት በሌላኛው ደግሞ የወርቅ ቀለበቶችን አድርጓል። የግድያው ዓላማ ስርቆት ቢሆን ኖሮ ገዳዩ እነዚህን ውድ ዕቃዎች ይወስድ ነበር። ከዚህ ግኝት በኋላም ማሁል ዶክተር ሳንጃናና አሊያን ይጠራል። ጉዳዩንም ለመመርመር ወዲያውኑ ሽርሽሩን አቋርጠው ለመሄድ ይወስናሉ። ቡድኑ አስክሬኑንና ዕቃዎቹን በመንገድ ዳር በቆመው የማሁል መኪና ውስጥ ይጭናሉ። ወደ ከተማም ለመመለስ 3 አማራጭ መንገዶች ይጠብቋቸዋል። እያንዳንዳቸውም የራሳቸው አደጋ አላቸው። በመጀመሪያው መንገድ ላይ የተራበና ጨካኝ ለ2 ቀናት ሳይበላ የቆየ አንበሳ ተቀምጧል። በሁለተኛው መንገድ ላይ ደግሞ በጣም ግዙፍ እባብ እየተንቀሳቀሰ ነው። በሶስተኛው መንገድ ላይ ደግሞ መሬቱ በእሾህ የተሸፈነ ሲሆን የተራቡ ተክሎች መንጋ ምግብ ፍለጋ በመዞር ላይ ናቸው። ማሁል ከሶስቱ የትኛውን መንገድ እንደሚመርጥ መናገር ትችላላችሁ? ማሁል ሁለተኛውን መንገድ ይመርጣል። በቅርብ ሲታይ እባቡ በቀጥታ መስመር ብቻ ነው የሚጓዘው። እባቦች እንደሚታወቀው ዚግዛግ እየሰሩ እየተሳቡ ነው የሚሄድ። ስለዚህ ይሄ አርቲፊሻል ፊኛ ነው። እነ ማሁልም ከዶክተር ሳንጃና ጋር የእሷ ላብራቶሪ ይደርሳሉ። እሷም በጣት አሻሯ በሩን ትከፍተውና የአስክሬን ምርመራ ካደረገች በኋላ ሰውየው የተገደለው ተወግቶ እንዳልሆነ ለማሁል ትነግረዋለች። የተገደለውም በከተማዋ ላብራቶሪ ውስጥ ብቻ የሚገኝ በልዩ መርዝ ብቻ መሆኑን ትነግረዋለች። ገዳዩ የወጋውም ምርመራውን ለማሳሳት ብቻ ነበር። ማሁል ከሁሉም ከተማ ላብራቶሪዎች ሪፖርቶችን እንድትሰበስብ አሊያን ይጠይቃታል። በድንገትም ባቡላ ከተባለ ሳይንቲስት ስልክ ይደርሰዋል። ባቡላ ግዙፍ ቫይረሶቹን ለማጥፋት የሰራውን ልዩ መርዝ እንደተሰረቀበት ተናገረ። ማሁልም ወዲያውኑ ወደ ሳይንቲስቱ ቤት ይሄዳል። ነገር ግን እዚያ ለመድረስ በውስብስብ ሜዝ ውስጥ ማለፍ ነበረበት እና ሰዎች ማሁል ሳይንቲስቱ ዘንድ ለመድረስ የትኛውን መንገድ መጠቀም አለበት? ኤ፣ ቢ፣ ሲ ወይስ ዲ? ትክክለኛው መንገድ ቢ ነው። ማሁል እዚያ እንደደረሰ ስርቆቱ በነበረበት ሰዓት በላብራቶሪ ውስጥ ይሰሩ የነበሩ 3 ሰዎችን ይጠይቃል። ተጠርጣሪ 1 አለቃ፣ እኔ የሎሚ ውሃ እያዘጋጀው ነበር፣ ከዚያ ወደ መጸዳጃ ቤት ብቻ ነው የሄድኩት። ተጠርጣሪ 2 አለቃ፣ እኔ ስለ ጸጉር ምርመራ እያደረግኩ ነበር፣ ይኸው አሁንም የተረፈኝ ጸጉር አለ። ተጠርጣሪ 3 አለቃ፣ ከጠዋት ጀምሮ ስራ ላይ ብቻ ነበር የቆየሁት፣ 3 ወይም 4 የሚጠጉ ቡናዎችን ራሱ ጨርሻለሁ። እነዚህን ቃላት ካዳመጣችሁ በኋላ ከሶስቱ ውሸታም ማን እንደሆነ መናገር ትችላላችሁ? የመጀመሪያው ሰው ውሸታም ነው። የሎሚ ውሃው አሁንም ሙሉ በሙሉ ምንም አልተነካም። ከጥቂት ጊዜ በፊት አዘጋጅቶት ቢሆን ኖሮ የሎሚው ቅንጥብጣቢዎች ወደ ስር ወድቀው ከስር ይረጉና በላይኛው ክፍል ደግሞ አረፋው ብቻ ይንሳፈፍ ነበር። ማሁልም ያዘው። ሰውየውም እንዲህ ሲል ተናዘዘ። ሚስተር ጆን መርዙን እንድሰርቅለት 10,000 ብር ሰጥቶኛል አለ። ማሁልም ሚስተር ጆን ቤት ለመሄድ አድራሻውን ከጠየቀ በኋላ ወደ እሱ ያቀናል። እዛም ከደረሰ በኋላ በሩን ሲያንኳኳ ሚስተር ጆን መርማሪ መሆኑን ሲሰማ ማሁልን ወደ ኋላ በሚያስፈነጥር ኃይል በእርግጫ መቶት በሩን ከውስጥ ይቆልፈዋል። በሩ በቀላሉ የማይሰበር እና በጣም ጠንካራ ነው። ማሁል ወደ ውስጥ ለመግባት 3 አማራጮችን ያያል። ቧንቧ የተገጠመለት ግድግዳ፣ ከአጠገቡ ወዳለው ክፍል የሚያስገባ ክፍት መስኮት እና አጭር ገመድ። ማሁል ከሶስቱ የትኛውን አማራጭ ይመርጣል? ማሁል ከነዚህ ወጥመዶች ውስጥ አንዱንም አልመረጠም።
ቧንቧው የሚያንሸራትቱ መንጠቆ አሉት። መስኮቱ አንድ ሴት ወደምትታይበት የጎረቤት ቤት ነው የሚወስደው። ገመዱ ደግሞ በጣም አጭር ነው። ይልቁንም ማሁል የራሱን ጥንካሬ በመጠቀም በሩን በኃይል ረግጦ ሰበረው። ሆኖም ሚስተር ጆን በጓሮ በር አምልጦ ነበር። ማሁል ከጓሮ በር ወደ ውጪ የሚወስዱ 3 መንገዶችን ያገኛል። ሚስተር ጆን የትኛውን መንገድ እንደወሰደ መናገር ትችላላችሁ? እባካችሁ መልሳችሁንም በኮሜንት አስፍሩ። የመጀመሪያውና ሁለተኛው መንገዶች ላይ ያሉት ጫማ ምልክት በመካከላቸው ያለው ርቀት አነስተኛ ነው። ይህም በዝግታ መራመድን ያሳያል። በሶስተኛው መንገድ ላይ ያሉት የእግር አሻራዎች ግን በመካከላቸው ሰፊ ርቀት አላቸው። እነዚህ እየሮጠ የሄደ ሰው ምልክቶች ናቸው። ሚስተር ጆንም በሶስተኛው መንገድ በኩል ወደ ኦክስፎርድ ጎዳና ሮጠዋል። ማሁል አሊያን ጠርቶ ኦክስፎርድ ጎዳና ላይ ይገናኛሉ። እሁድም ስለሆነ ጥቂት የሻይ ቤቶች ካልሆኑ በስተቀር ገበያው በሙላ ዝግ ነው። ማሁል በጥንቃቄ አካባቢውን ይመለከታል። ሚስተር ጆን የት ተደብቆ ሊሆን እንደሚችል መናገር ትችላላችሁ? ማሁል ስካርፍና የቆዳ ጃኬት የለበሰ የሻይ ሻጭ ያስተውላል። የአየር ሁኔታውም በጣም ሞቃት ቢሆንም እናም ሌላ ሰዎች ሁሉ ቀለል ያለ ልብስ ነበር የለበሱት። ይህ ሰው ግን ተጠቅልሏል። ማሁልም ሲቀርበው ሰውየው ሽጉጥ አውጥቶ መተኮስ ይጀምራል። ማሁልም ራሱን ለመከላከል ከአንድ በርሜል ጀርባ ውስጥ ይደበቃል። ብዙ ጥይቶች በርሜሉን ቢበሱትም ማሁል መልሶ በመተኮስ ሰውየው ከግድግዳ ጀርባ እንዲደበቅ ያስገድደዋል። ከጥቂት ቆይታም በኋላ በድንገት አሊያ ከበስተጀርባ ትመጣና ሰውየውን በዱላ ጭንቅላቱን ትመታዋለች። ከቆይታዎችም በኋላ እንዲነቃ ፊቱ ላይ ውሃ ያፈሱበታል። ማሁልም ማንነቱንና ለምን እነሱ ላይ ጥቃት እንደከፈተ ሲጠይቁት እሱም የጆን ሰራተኛ እንደሆነና ጆን የት እንደሚገኝ ጠቆመበት። በዛ ምክንያት ጆን በቁጥጥር ስር ዋለ። 1000 ሰብስክራይበር ስላልሞላ በቪዲዮ መልቀቅ አንችልም። ስለዚህ በፍጥነት ሰብስክራይብ አድርጉ።